እዚህ ዓመት ማለትም የ2017 የ12ኛ ክፍል የማትሪክ ፈተና ውጤት በአሁኑ ሰዓት ላይ ይፋ ተደርጓል። በዚህ መሰረት አጠቃላይ በዚህ ዓመት ከተፈተኑት 8.4% የሚሆኑ ተማሪዎች አልፈዋል። ወይም ደግሞ 48900 አካባቢ የሚሆኑት አልፈዋል። ከዚህ ውስጥም 30 ሺዎቹ ወንዶች ሲሆኑ 18400 አካባቢ የሚሆኑት ደግሞ ሴቶች ናቸው። ወደ 1200 ትምህርት ቤት አካባቢ የሚሆኑት ምንም ተማሪ አላሳለፉም። 50 ትምህርት ቤቶች ደግሞ ሙሉ ለሙሉ ያስፈተኑትን ተማሪ ማሳለፍ። ከዛ በተጨማሪ ደግሞ ከፍተኛ ተማሪዎች ያለፉት ከአዲስ አበባ ናቸዋል። ከፍተኛ ውጤት ከ600 የተመዘገበው ለወንድ 591 ለሴት ደግሞ 579። ከሶሻል ደግሞ ከፍተኛ ውጤት የተመዘገበው ለወንድ 529 ለሴት ደግሞ 548። ውጤታችሁን መመልከት የምትችሉበት ሊንክ እስካሁን ድረስ አልተገለጸም። ልክ እሱ እንደተገለጸ ቴሌግራም ቻናሌ ላይ የማሳወቃችሁ ነው። የቻናሌን ስም ሙሴ ሰለሞን ብላችሁ ከ170 ሺህ በላይ ሰብስክራይበር ያሉን ቻናሌ ማግኘት ትችላላችሁ። አለበለዚያ ደግሞ ባዮ ላይ ያለውን ሊንክ መጠቀም ትችላላችሁ። የማትሪክ ውጤት ነገ 6 ሰዓት ላይ እንደሚታወቅ ከተነገረ በኋላ የብዙዎቻችሁ ጥያቄ ሬሜዲያል በዚህ ዓመት ይኖራል የሚል ነው። መልሱም አዎ በዚህ ዓመት ሬሜዲያል ይኖራል። ነገር ግን ሬሜዲያል ለመግባት ይሄ ነው ተብሎ ቁርጥ የተባለ ውጤት የለም። ነገር ግን ከ140 በላይ ያመጡት ናቸው ሬሜዲያል የመግባት እድል ያላቸው ተብሎ ያ ማለት ከ600 ከ240 በላይ ካመጣችሁ ሬሜዲያል መግባት ትችላላችሁ ማለት። ያው እንደምታውቁት 580 ሺህ ተማሪ አካባቢ ተፈትኖ ማለፍ የቻለው 8.4% ብቻ ወይም ደግሞ ወደ 48,049 ሺህ ተማሪ አካባቢ ከዛ ውስጥ ከ585 ሺህ ወደ 530 ሺህ አካባቢ የሚሆነው በሙሉ ወድቋል። ሌላ የተባለው ነገር ኦንላይን የተፈተኑ ተማሪዎች የበለጠ የማለፍ ነገር ታይቶባቸዋል ወይም ደግሞ የበለጠ ፐርሰንቴጅ አልፈዋል ተብሏል። በቁጥርም ሲቀመጥ ወደ 134 ሺህ ተማሪዎች አካባቢ ኦንላይን ተፈትነው 29 ሺህ በላይ የሚሆኑት አልፈዋል። ይሄ ከጀርባ የምትመለከቱት ቴክስት በሙሉ የ12ኛ ክፍል የዚህ ዓመት ተፈታኞች ፊዚክስ ውጤት የተበላሸባቸው ነው። ጉዳዩ ሁለተኛ ዙር ኦንላይን የተፈተኑት የእነሱ ነው። ፊዚክስ ውጤት በስነ ስርዓት አልተሰራልንም ወይም ደግሞ ተበላሽቶብናል የሚል አንድ ቴክስት ያነበብኩት ምንድነው ልጄ 290 አካባቢ መታለች፣ ነገር ግን ፊዚክስ ውጤቷ ተበላሽቶባት ነው የወደቀችው የሚል ነው እና ቢስተካከል ታልፋለች ነው አንድምተው። እና የሁሉም ጥያቄ ምንድነው ትምህርት ሚኒስቴር በድጋሚ ቢያይልንና የተሳሳተውን ቢያስተካክልልን የሚል ነው። እናንተ የተሳሳተባችሁ አላችሁ? የተሳሳተባችሁ ካላችሁ ኮሜንት ላይ እስኪ ያሳውቁ እና ያው ይሄን ቪዲዮ ብዙ ሰዎች ጋር እንዲደርስና ጥሩ ምላሽ እንድታገኙ ወይም ደግሞ ወዲያው ምላሽ እንድታገኙ ይሄን ቪዲዮ ሪፖስት አድርጉት፣ ለብዙ ሰዎችም ሼር አድርጓቸው። በነገራችን ላይ ይሄ በምስሉ የምትመለከቱት አስፋልት እንደዚህ የተቆረጠው ይሄ ወደታች የገባውም ይሄ ወደ ላይ የሚወጣው ማለት ነው የሚገኘው እዚሁ ከተማችን አዲስ አበባ መሀል አዲስ አበባ ብርጭቆ አካባቢ። እናም ከቦታው በደረሰ መረጃና በተላኩልኝ ምስሎችና ቪዲዮዎች መሰረት ይሄ ነገር ያጋጠመው ብርጭቆ ኪሂላንድ አካባቢ መስለኝ ካልተሳሳትኩኝ ስሙ በትክክል ከጠሩት እዛ አካባቢ ባጋጠመ የመሬት መሸራተት አደጋ ነው። እና ከቦታው በተላኩልኝ ፎቶዎችና ቪዲዮዎች መሰረት ከዛ በተጨማሪ ደግሞ ሰዎች እንደነገሩኝ ከሆነ እዛ አካባቢ ያሉ አይ ቲንክ ቸርች ተነክቷል ካልተሳሳትኩኝ ትምህርት ቤት ወይ እዛ አካባቢ ነው ያለው ቦታው። ከዛ በተጨማሪ ደግሞ ኮንዶሚኒየም እንዲሁ እንደዚህ አይነት ተመሳሳይ ነገር አጋጥሞ እንደሰማሁት ከሆነ ኮንዶሚኒየም ላይ ሰዎች የሚኖሩ እዛው ኮንዶሚኒየም ላይ የሚኖሩ ሰዎች ማለት ነው እዛ ላይ የሚኖሩ ሰዎች እንደዚህ አይነት አደጋ ያጋጥማል ብለው ሸሽተዋል ወይም ደግሞ ፈርተው ለቀዋል መሰለኝ። እና ይሄ ነገር እየባሰበት ከሚሄዱ በፊት እንደምትመለከቱት እዚህ ጋርም እንደዚህ ያለው ከዛ በተጨማሪ ብዙ ነገር አለውና ይሄ ነገር እየባሰ ከመምጣቱ በፊት የሚመለከተው አካል መፍትሄ ቢሰጣቸውና ለነዚህ ሰዎች ቢደርስላቸው ባይ። ግብጽ አባይን አስመልክቶ አሁንም አላረፈችም። ለተባበሩት መንግስታት የጸጥታ ካውንስል ማለት ነው ደብዳቤ አስገብታለች ወይም ደግሞ እንደ ማስጠንቀቂያ አዘል ክስ አቅርባለች። ፕሬስ ሪሊዙ ይህንን ይመስላል። ይሄን የምትመለከቱት ማለት ነው ሪጋርዲንግ ዴቨሎፕመንትስ ኢን ዘ ኢስተርን ናይል ቤዝን የሚል ግብጽም ለዩናይትድ ኔሽንስ ሴኩሪቲ ካውንስል ይህንን ክስ ወይም ደግሞ ይህንን ደብዳቤ የላከችው በውጭ ጉዳይ ሚኒስትሯ በኩል። እናም ግብጽ እንዳለችው ከሆነ ወይም ደግሞ እንደከሰሰችው ከሆነ ኢትዮጵያ የወሰደችው ያለችው ዩኒላተራል አክሽንስ ወይም ደግሞ በራሷ ኢንዲፔንደንትሊ በራሷ የብቸኝነት ውሳኔዎቿ ትክክል አይደሉም ብላለች። እናም እሱን አስመልክቶ ነው ከውሃ ጋር የተያዘ መብቴን ለማስጠበቅ ሰራ ኮምፕሮማይዝ እንዲደረግ አልፈቅድም። ከዛ በተጨማሪ ደግሞ ምንም አይነት ሜዥር ወይም ደግሞ ምንም አይነት ድርጊት ወይም ደግሞ ምላሽ ለመስጠት ዝግጁ ነኝ። እናም የህዝብ ውሳኔ ኤግዚስተንሻል ኢንተረስት ወይም ደግሞ ኤግዚስት የማድረግ የመኖር ኢንተረስት አለ እሱ ዲፌንድ ለማድረግ የዩናይትድ ኔሽንስ ቻርተር የሚፈቅድልኝ እያንዳንዱን ድርጊት ከማድረግ ወደ ኋላ አልልም ብላለች። እናም ግብጽ አሁንም ቢሆን ዛቻና ፉከራውን አላቆመችም። ላለፉት 14 ዓመታት ያለማቋረጥ ስታደርገው የነበረው ተግባር በድጋሚ ከመሸም እንኳን አደረሳችሁ ለዚህ ቀን እንኳን ደስ አላችሁ ብዬ ይህን ቪዲዮ ልጨርስ።